ጌታዬ ያፈጣጠሬን እንዳሳመርከው ስነ ምግባሬን አሳምረው ይላል እንደም ያለው ይሄ ሐቂቃ ዲን እነሱ ሐያት ውስጥ ሆኖ ሁሉ ነገር ቀልባቸው ነበር سوري لبو تجاجلو دنغاني مانا ذكري قرانا إلا من يلا ጨዋታ የለ ሌላ የለም ዘካ ይገባል ዘካው ለተቸገሩ ይውላል ያገሪቱ ሚንስ ሆኖ ይቀመጣል ስለዚህ ጅዝያ ሰይድና ዑመር ደነገጡ በወጣትነት ያንተን ገንዘብ በልተን ዛሬ በስተርጅና ከሰዎች ለምትነህ የምታመጣውን ገንዘብ እንኳን አንነካም ማለት ዑመር ይሄ እስልምና ክብራችን አይፈቅድልንም ስለዚህ ወደ ቤትህ ተመለስ ካንተ ግብር ማን ወስድም እንደውም ከዛሬ እለት ጀምሮ ከቤተል ማል ሙስሊሚን ከሙስሊሞች የገንዘብ ቤት ላንተ ገንዘብ ተወስነውልህ አሉት ሰይድና ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ይሁድ ኡዘይር ኢብኑ ላህ ኡዘይር አላህ ልጅ ነው ብሎ የሚናገር የዱላህ መግሉላ ብሎ የሚናገረው ይሁድ ዑመር ከቤተል ማል ሙስሊሚን ነፈቃ እንዲወጣለት ነበር ያዘዙት هذا هو الإسلام نقضوا الأهد والأهود قال كداناتشون يطفوا نبياتن يقدلوا لذا يهود كبيت المال المسلمين عمر نفقا يدرغوا تعالى اسوت اخوان ايه عداله ايه فتح بيتኛው ታሪክ ውስጥ ነው የተስተናገደው በየትኛው ዘመን ላይ ነው የታየው በየትኛው ስልጣኔ ውስጥ ነው ያየና ያለ ነው ይሄን ተጨባጭ ነበር የፈጠሩት ይሄንን ነው ሰዋሲያ ወይም የኩልነት መገለጫ የሰው ልጅን በሰውነቱ እንዲከበር ያደረጉበት ስርዓት ይዘረጉት በእነዚህ ወቅቶች ነበሩ ሰይድና ዑመር ኢብኑ ኸጣብ ሌሎቹም ኹለፋዎች የሳቸውን ፈለግ ነበር የተከተሉት የሳቸውን መስመርና ስርዓት ነበር ያዙት አንዱ የመጀመሪያው ደረጃ በእስልምና ታሪክ ውስጥ የታየው ለሰዎች የተሰጠው ተሚዝል እንሱሪ በዘረኝነትም ሆነ በሌላ እምነት የኩልነት መገለጫ የነበረውን ስርዓት መዘርጋት ነው የእስልምና ተግባር ይህን ዘርግቶት አልፏል ዛሬ ያለውን ተጨባጭ ታዩታላችሁ ቅድም ያልኳችሁ ማዕቀብ የሚጣለው እስላም ሀገር ላይ የሚጨፈጨፈው ሙስሊም ما ذنبه ذنب የለም እስልምናው ግን ذنب ነው ስም ተሰጥቶ ታፔላ ተለጥፎለት ብዙ ነገር እየተባለ የሚፈለገውን ከፋፍሎ ለመግዛትና ለመምታት ስራው ተግባሩ ይፈጸማል ይሄ እስልምና አስተምህሮት የእስልምና መርህ መመሪያም አልነበረም ታሪካችንን ስልጣኔያችንን ይሄን አላሳየንም ሁለተኛ ደረጃ ማህበረሰቡ ላይ የምናየው ነገር እቅትሳት በአንድ ማህበረሰብ ውስጥ ስልጣኔ ሲኖር ችግረኞች ይጠፋሉ ረሃብተኞች ይቀንሳሉ አምን ይሰፍናል መረጋጋት ያድራል ይሄንን ያየነው በታሪካችን አስተምሮናል በነ ሰይድና ዑስማን ኢብኑ አፋን ዘመን ሰይድና ዑስማን ኢብኑ አፋን አንዱ ፈተናኮ የረካው ብዛት እንደሆነ ይገለጻል ምቾት ነበር በጣም ከሚገባው በላይ ሰው ከችግር ነፃ ያወጣበት ዘመን እኮ ነው የተፈጠረው ሰይድና ዑስማን አሚር በነበሩበት ጊዜ ለዛውም ከገንዘባቸው በይተልማሉን እየደገሙ ዑስማን ረዲየላሁ ዐንሁ ካላቸው ሀብት ካላቸው ኪስላላ የኡማን ገንዘብ እየዘረፉ አይደለም ጄኔቭ ባንክ ያስቀምጡ አይደለም እንደ ዘመናችን የምናያቸው ዟሊም መሪዎች የራሳቸውን ገንዘብ ለኡማው እየደጎሙ የሳቸው ሐያት አላህ ጋር የሚገናኙበት ኢባዳ ሐያት አላቸው የሳቸው ሐያት አላህ ጋር የሚቀራረቡበት የተዋደቀች የተናነሰች ሐያት አላቸው ያቺ አኺራ ህይወታቸው ናቸው ገንዘባቸውን ይሰራሉ ለኡማ ያውሉታል በሰይድና ዑስማን ዘመን እኮ ከ10 አመት በኋላ ያኒ ማር የሚፈልግ ማር ይውሰድ በነፃ ቅቤ የሚፈልግ ቅቤ ይውሰድ እየተባለ በአደባባይ ይዞር ነበር ያኒ እንግዲህ ሌላው ነገር ቢሟላ ነው ትርፍና ቅቤና ማር ትርፍ ነገር ነው አይደለም እንዴ በጣም የሞላው ሰው የሚጠቀመው ነገር ነው ለዘይት አይደለም ማርና ቅቤ የፈለገ ሀያ አለል አሰል ሀያ አለል ሰመን እየተባለ እየተዞረ ይታደል ነበር በነፃ ለሚፈልግ ሰው ተቸግሮ ተርቦ ፍጹም አይታሰብ ኢራኻ በሰይድና ዑስማን ኢብኑ አፋን ዘመን የተስተናገደ ነው ከዛ ወረድ ብለን ስንመጣ በሰይድና ዑመር ኢብኑ አብዱል አዚዝ ዘመን የተስተዋለው ነገር እናያለን ዑመር ኢብኑ አብዱል አዚዝ አው ኸሊፈተ አልኻሚስ ተብለው የሚታወቁት ታላቅ መሪ እንግዲህ ዑመር ኢብኑ አብዱል አዚዝ በእስልምና ታሪክ ውስጥ ትልቅ ነገርን ያስተካከሉ የሰው ልጆችን የህይወት መረጋጋት ከፈጠሩ ታላላቅ መሪዎች ናቸው 30 ወራቶች ነው በአሚርነት የኖሩት 2 አመት ከ6 ወር ነው በአስተዳደርና በገዥነት የተቀመጡት በዛች 2 አመት ከ6 ወር ውስጥ ግን ማህበረሰቡን ከችግር ነፃ አወጡት ይዘው የተነሱት ነገር አለ ዑመር ኢብኑ አብዱል አዚዝ ከጎናቸው አንድ ሰው ነበራቸው የሚያግዛቸው ለዚህ ለኸይር አቅጣጫ የሚሰጣቸው ያም ልጃቸው ነበር እኛ የመሪዎች ልጅ ታውቃላችሁ
ዛሬ አመራር ላይ ሆነ የተቀመጡት ሰዎች ልጆቻቸው አይደለም ዘመድ አዝማዶቻቸው እንደሚሰሩ ይታወቃል በዘር ምን እንደሚሰራ ይታወቃል ሰይድና ዑመር ኢብኑ አብዱል አዚዝ አሚርነትን ሲሸከሙ ኃላፊነት ላይ ሲወጡ ቅድም እንዳልኳችሁ ነው በእስልምና ስልጣን የመጠየቂያ መገለጫ እንጂ የክብር መገለጫ አይደለምና አራት በምድር ላይ አሉ የተባሉትን ታላላቅ ዓሊሞች ጠሩና እብቱሊቱ ቢበላን عظيم አሽሩኒ ነው ያሉት ትልቅ በላ ወርዶብኛልና ከዚህ በላ ነፃ የምወጣበትን መንገድ አቅጣጫ ስጡኝ ያሉ ዑለማዎቹን ሰብስበው ገና ስልጣን ላይ ሲወጡ ነው ለዚህ ነው ዑለማዎቻችን ይናገሩ መሪዎቹ ዛሬም ከትናንትም ያሉት በታሪክ ላይ የሚታወቁት መሪዎች ስልጣንን እንደ ክብር ሲቆጥሩት ዑመር ኢብኑ አብዱል አዚዝ ግን እንደ በላ ነበር የቆጠሩት ረዲየላሁ ዐንሁ ኃላፊነት ነው ያምናሉ ዑለማዎቹ መተው መስጠት ያለባቸው ምክር ለሰይድና ዑመር ሰጧቸው መስጠት ያለባቸውን አቅጣጫ ለሰይድና ዑመር ኢብኑ አብዱል አዚዝ አሳዩአቸው ዑመር ኢብኑ አብዱል አዚዝ መርሐባ ብለው የዑለማዎቹን ነሲሃ ተቀብለው ሰው ጋር ሙባይዓ ተጋብተው ወደ ቤታቸው ሊመለሱ ሲሉ አንድ ነገር ጠየቁ ዑለማዎቹ እና ሐጃጅ ኢብኑ ዩሱፍና ወአምሳሊ እሱን የመሳሰሉት የበኒ ኡመያ ኡመራዎች አላግባብ በሰዎች ከዙልም የሰበሰቡት ገንዘብ በይተል ማል ሙስሊሚን ላይ ይገኛል በዚህ ገንዘብን ይጠይቃለሁ ብለው ሲጠይቋቸው አንተ ምን ያሻርካል ወንጀሉን የፈጸመው ሐጃጅና መሰሎቹ አንተን አይመለከትህም በይተል ማል ላይ ያለ ገንዘብ ነው ለሙስሊሙ አውለው አሏቸው ዑለማዎቹ ማለት ነው ልጃቸው አብዱላህ ግን በዑለማዎቹ መልስ አልተደሰተም والله يا ابي ما انصفك هؤلاء العلماء እዚች ቦታ ላይ እነዚህ ዑለማዎች እውነት አልነገሩህም ማለት እንዴት ልጅ ሲለው والله يا ابي لا تشارك بما ظلمه الحجاج حجاج በሰራው ዙልም እጅህን አታስገባ حجاج በፈጸመው ወንጀል እጅህን አትክተታት حجاج በዙልም የሰበሰበው ገንዘብ ላይ እጅህን አስገብተህ ዱንያ አኸራህን አታበላሽ ወቅ አባቴ ትናንት ግለሰብ ነበርክ ዛሬ አሚር ሆነሃል ያንተ ወንጀል የቤተሰቦች መጥፊያ ምክንያት ይሆናል ባንተ ወንጀል እንዳታጠፋን ይሄን حجاج በዙልም የሰበሰበውን ገንዘብ ለባለ ሐቆች መልስ አላቸው ልጅ አባቱ 18 ዓመት እድሜ ያለው ወጣት ፈክሩ يا اخوان ደነገጡ ዑመር ኢብኑ አብዱል አዚዝ እውነቱን የተናገርከው አንተ ነህ ወደ አንተ አቋም ተመልሻለሁ ገንዘቡን ከሰዓት በኋላ ለሰዎቹ ተጣርቻ ደርሳለሁ ሲላቸው እንዴ ከሰዓት ለምን ትጠብቃለህ ሲል እንዳየሁ ሙሉ ቀን ሰው ጋር ዋልኩኝ ደክሞኛል ለረፋሉት እንዳረፍክ መለከል ሞት መጥቶ ወደ አኺራ ቢወስድህ አላህ ፊት ምንድነው መልሰህ አላቸው ማን ነው ዋስትና የሚሰጥህ ስለዚህ ምን ላድርግ አገልጋዮች አሉ አይደል አገልጋዮችህን ዘዝና حجاج በዙልም ገንዘቡን የነጠቀው ሰው ካለ መጥቶ ከቤተል ባለ ሙስሊሚን ይወሰድ ብለህ አዘዝ አሉት ልጃቸው ያላቸውን ተግባር ፈጸሙ ዑመር ኢብኑ አብዱል አዚዝ አሚሎቻቸውን አዘው በዙልም ገንዘብ የተነጠቀ ሰው ካለ ወደ ቤተል ማል ሙስሊሚን ይምጣሉ እስከ ዙሁር ድረስ ለሰዎች ገንዘባቸውን አከፋፍለው ጨረሱ ያን ሲጨርሱ ልጃቸውን አሁንስ ምን ቀረ ሲሉት ከዚህ በኋላ ሙት እንሽት ያ አቢ አላቸው እንደፈለኩ ነህ ብትሞት አይመለከተኝም አላቸው አላህ ፊት አትጠየቅ ቤተሰቦችህንም ነፃ አውጥተሃል ልጅ አባቱ አማና ነው ተጠያቂነት ነው ለዚህ ነበር ዑመር ኢብኑ አብዱል አዚዝ ልጃቸው ቀድሞ ነበር የሞተው የ21 ዓመት ልጅ ይያለ ለሐድ ውስጥ ሲያስገቡት በዱንያ ላይ አቋም እንዲኖረኝ ያደረገኝ ልጅን አላህ ወሰደብኝ ማን ይሆን አቋም የሚያስይዘኝ ይያሉ ያለቅሱ ነበር አላህ ስራቸው እንደላቸው ነው ዑለማዎች ለዚህ ነው የታሪክ ምሁራኖች والله لولا كان عبد الله عمر بن عبد العزيز ما وصل به عمر بن عبد العزيز ይላሉ عبد الله بن عمر بن العزيز የዛይነት ልጅ ባል ነበር ዑመር بن عبد العزيز እዚህ ደረሰበት ደረጃ ይደርስም ነበር ይላሉ አባቱን አላህን ፍራያ ላይ የሚያስተካክል ወጣት ይሄን አላህን ፈርተው የመሰረቱ ስርዓት ነው ስለዚህ ምን ነበር ያደረጉት ጥማን ሰዎች መረጋጋት አለባቸው የመጀመሪያ ተግባራቸው ለትዳር አጋር ትሆነኛለች ብለው የመረጧት ለአኺራ ታግዘኛለች ብለው ያሰቧት ታላቅ ሚስት አለቻቸው የኸሊፋውና ያጎታቸው ልጅ ፋጡማ ቢንት አብዱል መሊክ ብን መርዋን ፋጡማ ሷሊህ ሴት እንደሆነች አምነው ለዲን ትረዳኛለች ብለው ነው መርጧ ያገቧት መጀመሪያ ልክ ኸሊፋነቱ ሲመጣ ጠሯት ምርጫ ሰጧት እኔ ጋር መኖር ትፈልጊያለሽ ወይስ ከኔ ጋር መለያየት አሏት ካንተ ጋር መኖር እኔ ጋር ለመኖር አንድ ሽርጥ አለው አሏት አንቺ በእጅሽ ያሽው ጌጥ ሀብትና ንብረት ወርቅና ጌጣጌጥሽ አባትሽ ያደረገልሽ ነው አይደለም አሏት አዎ አባትሽ የግል ሀብት አልነበረውም የሙስሊሞችን ሀብት ነበር ላንቺና ለልጆቹ ሲያውል የነበረው ስለዚህ እኔ ጋር ለመኖር ከፈለግሽ እጅሽ ላይ ያለውን ጌጥና ሀብትና ንብረት ወደ ቤተል ማል ሙስሊሚን ትመልሻለሽ አላት ወይ ደግሞ ጌጤን መርጣለሁ ካልሽ ወሰላሙ አለይኩም እኔና አንቺ ዛሬ መለያያችን ይሆናል አላት እስከ ዛሬ ስልጣኑ ብቻ አልነበረም አሁን ግን የኡማውን አማና ተሸክም ያለውና ይሄን የኡማ ገንዘብ ይዘሽ እኔ ጋር መኖር አትችይም አላት
ያቺ ሷሊህና አላህን የምትፈራ የነበረች ሴት ዑመር አለችው አንተ ወደድከውን አኺራን የጠላው ይመስልሃል ሁሉንም ጌጤን ቤተል ማል ሙስሊሚን ይገባል ድህነትንና አኺራን መርጫ አንተ ጋር ኖራለሁ አለችው ረዲየላሁ ዐንሁ ፈክሩ ኢኽዋን ሴት የመሊክ ልጅ የኸሊፋ ልጅ የነበረች ሴት አሁንም የንጉስ ሚስት ሆና ወርቅ ጌጥ ሳይኖራት ጌጧን ሴት ልጅ ከጌጥ በላይ ምን አላት የምትጠይቀው ከሆነ ነገር ሲፈጠር ጌጥ ነው አይደል ጌጧን ቤተል ማል ሙስሊሚን አስገባች የነበሩበትን ቤተ መንግስት ለቀው የተሸነቋቆረ ቤት ውስጥ ነው የገቡት ዑመር ኢብኑ አብዱል አዚዝ ያንን የተሸቋቆረ ቤት እንኳን የሚደፍኑበት መራጊ የሚከፍሉት ገንዘብ ስላልነበረ ፋጡማ ቢንት አብዱል መሊክ ኢብኑ መርዋን ጭቃታ ቦካለች ዑመር ኢብኑ አብዱል አዚዝ ቤታቸውን ይመርጋሉ አላህ ስራቸውን እንደላቸውና ኸሊፈቱል ኻሚስ አሚር አልሙእሚኒን ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ በሳቸው ዘመን ረኻኡ ምቾቱ ከፍተኛ ነበር እንደምታውቁት በአድል ቀበሮና ፍየል እኮ አንድ ላይ ኖሮ የተባለበት ዘመን ነው አድል ይሄን ነው የሚሰራው ዛሬ ሰውና ሰው እየተበላላ ነው አይደለም እንስሳው ፍትህ ግን ይሄን ያሰፍናል ለዚህ እኮ ነው ይባላል ከገጠር ነው የወጣው እረኛ ምንድነው ነገሩ ምን ተፈጥሯል ቀበሮ ተኩላ ፍየልን መተናኮል አቁሟል ምን የተፈጠረ ነገር አለ ብሎ ጠይቋል ይባላል እኮ ፍትሃይ መሪ መጥቷል ነው የተባለው አላህን የሚፈራ አሚር መጥቷል ለዚህ ነው ዑመር ኢብኑ አብዱል አዚዝ አገልጋያቸው ሩም ላይ ያለው አሚራቸው የሩም መጠበቂያ ግንብ ፈረሰና የማድስበትና የማስተካክልበት ገንዘብ ይላኩልኝ ሲላቸው احسنه بالعدل ነበር ያሉት በፍትህ ጠራው እንጂ አጥራ እንትና ይጠብቅህ ነበር ያሉት ረዲየላሁ ዐንሁ يعني احسنه بالعدل መጠበቅ ከፈለክ በፍትህ ጠራው አጥር ሰዎችን ጠብቆ ማያቅም አይጠብቅም መሳሪያ ይጠብቅ ስልጣን አይጠብቅ ጄሽ አይጠብቅ አላህ ሲጥለው ተመልከቱት ሙባረክን يعني قذافين هؤلاء እንደዚህ አይነት ሰዎች እንደው ዛሬ እንደዚህ ይሆናሉ ብሎ የሚያስብ ሰው እንደው አቅል ነበር لا والله يا الله ሱና አላህ ይታገሳል ነገሩ ካቅም በላይ ሲበዛ ግን ዙልሙ ድንበር ሲያልፍ ግን የተደخل بنفسه የሰዎች ሙከራ حتى استيأس الرسل መልእክተኞቹ ሲደክሙ ተስፋ በሚቆርጡበት ደረጃ ላይ ሲደርሱ አላህ ራሱ ይገባና ጉዳዩን ያስተካክላል ይሄን ያየነው አላህ Subhanahu Wa Ta'ala ይሰራው ይሄው ነው ዙልሙ እየጨመረ በመጣ ቁጥር መፍትሄዎች እየበዙ ይመጣሉ ለምን ان مع الاسر يسرا መፍትሄ ያለው ከችግሩ ጋር ነው ችግር ሲመጣ እንጨነቃለን ፈተና ሲመጣ እንረበሻለን ነገር ግን والله እርግጠኞቹ ፈተናው እየጨመረ በመጣ ቁጥር መፍትሄው እየመጣ መሆኑን ነው ወቆት አላህ መፍትሄ ሊያመጣ ሲፈልግ ነው ኡስሩ ጋር ነው ይዙሩ ያለው ፈተናው ጋር ነው መፍትሄ ያለው ለዚህ ነው እኮ ኢማም ሻፊዒ ረህመቱላህ ዐለይሂ አንድ ሙእሚን ቢመቸው ነው የሚሻለው ቢፈተን ሲሏቸው لا يمكن حتى يبتلى ነው ያሉት ሰው ሳይፈተን ምቾት የለም አሉ ረህመቱላህ ዐለይሂ ይፈተናል ከፈተና በኋላ ነው መደላደል የሚገኘው አምኑ ረኻኡ የሚመጣው ከትግል ከስቃይ ከፈተና ከእንግልት ከስር በኋላ ዘሎ የሚገኝ ነገር የለም ለዛውም አኺራ ለዛውም ጀነት ዋጋ ይፈልጋል የሚደርሰው ነገር የመፍትሄ በር እንደሆነ እመኑት የሚመጡት ነገሮች የምናያቸው ነገሮች ሁሉ ይዘን ዑመር ኢብኑ አብዱል አዚዝ አሚር በነበሩበት ዘመን የነበረው ረኻ ምቾት ቀላል አልነበረም ኢኮኖሚካሊ ፓወሩ በጣም የሙእሚኖች የተጠነከረበት ነበር የባህሬን የዘካ ገንዘብ ተሰብስቦ መጣ ይባላል የዘካ ገንዘብ ለማን እንደሚውል ታውቃላችሁ ዑመር ለችግረኛ ሙስሊሞች ይሰጥ ብለው ሲያሱ ችግረኛ ሙስሊም የለም ተባሉ እዳ ያለበት ሙስሊም ካለ ክፈሉ ቢባሉ እዳ ያለበት ሙስሊም የለም ተባሉ ምን ያድርጉት ገንዘቡ እዳ ያለባቸው ይሁዲና ነሷራዎች ክርስቲያኖች ክፈሉላቸው አሉ ዑመር ኢብኑ አብዱል አዚዝ እነሱም ውስናቸው ተከፈለላቸው ገንዘቡ አልተነካም አሏቸው እንግዲያውስ አሁንም ምን አሉ ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ ያላገቡ ወጣት ካሉ ትዳር የሚፈልጉ ዳሯቸው አሉ ያላገቡት ወጣቱ ስናቸው እነሱንም ዳርናቸው ገንዘቡ አልተነካም አሏቸው የሙስሊሞችን ጦር ከመቼውም በተሻለ መልኩ በዘመናዊ መሳሪያ አዘጋጁት ሲሉ የሙስሊሞች ጦር ከመቼውም ጊዜ በላይ የተዘጋጀ ነው ምንም የሚፈልገው የለም አሏቸው ታዲያ ምን ይደረግ ገንዘቡ አሉ ገና ይመጣል ሌላውም ገንዘብ ምን ሊደረግ ነው ተቀምጦ እንግዳውስ ምን አድርጉት አሉ ዑመር ኢብኑ አብዱል አዚዝ ይሄንን ገንዘብ የተለያየ እህል ዘርግዙና በየተራራው ላይ በትኑት ከሙስሊሞች ርዝቅ አዋፋት ይመገቡት አሉ ረዲየላሁ ዐንሁ ሰው አይደለም ዛሬ ስንዴን ዋጋ ከፍ ለማድረግ ባህር ላይ ስንዴ ይወረወራል ባህር ላይ ስንዴ ይጣላል ዓለም በረሃብ ያለቀ ሰው በችግር እየሞተ ባለበት ተጨባጭ ውስጥ አንዱ በሚሊዮኖች የሚቆጠር ኬክ ልደቱን ያከብራል እዚህ ሰው እየሞተ ይገኛል ይሄ ነው ዛሬ ያለው ይሄን ነው ስልጣኔ የሚሉን ይሄን ነው ረኻ የሚሉን ይሄ ነው የስልጣኔ መገለጫ አንደኛው ክፍለ ዘመን ስልጣኔው ደርሷል ተብሎ የሚታወጅልን
አነጻጽሩት እናንተ ይሄ የሙስሊሞች ታሪክ ነው አይደለም ሰው እንስሳ በኒ ኡመያዎች እስልምናን ዓለም በሚያስተዳድሩበት ዘመን ምን እንደሰሩ ታውቃላችሁ ዛሬ ሶሪያ ላይ ደማስቆ ላይ የሚገኘው ትልቅ ስታዲየም የተሰራው ለኳስ መጫወቻ ተብሎ አልነበረም በኒ ኡመያዎች ዘመን የተሰራው ሰው እንስሳዎቹ ከብት ፈረስ በቅሎ አህያ ይገለገልባቸውና ሲያረጁበት ይጥላቸዋል ምን አደረጉ በኒ ኡመያዎቹ ኹለፋዎቹ እነዚህን ከብቶች የሰው ልጅን ኻድመው አገልግለው እድሜያቸው ሲገፋና ሲደክሙ ሲታመሙ እየተጣሉ አላህ ፊት ሊያስጠይቁን ነው ማከማቻና አዘጋጅላቸውና እስኪሞቱ ድረስ ሳይራቡ ሳይጠሙ ሳይቸገሩ እንዲበሉ እናደርጋቸው ተብሎ ነው የተዘጋጀው ስታዲየም ከብቱ የደከመበት አደጋ ላይ የወደቀበት ያረጀበት የታመመበት እንዳይጥል ያምጣና ማሳረፍ ያለን እናሳረፍለታለን እስኪሞቱ ድረስ ሳይቸገሩ ከብቶቹ ያልፋሉ ከብት አህያ አስቡት ያ ኢኽዋን እስከምን ደረጃ ድረስ እንደደረሰ እስከምን ደረጃ ድረስ እንደሄደ ሰው አይደለም እኮ እንስሳ የነበረውን መብትና ክብር ይዩት ይሄ ነው እስልምና ዛሬ ለአህያ ክብር ተሰጥቷል ስለ አህያ መብት የሚጨነቅ ትውልድ ተፈጥሯል የሙስሊሞች ደም ግን የማያስጨንቀው ትውልድ ነው ይሄን ስለ አህያ የሚያስበው የህፃናት ደም የማያስጨንቀው ምክንያቱም የውሸት ነው ምላስ ላይ ያለ ውስጥ ላይ ያልገባ የማስመሰያ ቃል ነው ያለው ሰብአዊ መብት ይባላል كذب افتراء የሁሉም መብት ይከበራል የሙስሊም መብት ግን አይከበርም ስለዚህ ነው የምናየው ይሄንን ነው ያረጋጋው ልክ ሰዎችን ኢኮኖሚካሊ ፓወር ስልጣን ይሄን ነው የሚፈጥረው በሰይድና ሰላሐዲን አዩቢ አላህ ስራቸው እንደላቸውና ሰላሐዲን አዩቢ ባስተዳደሩበት ስርዓት ዘመን ደማስቆ ላይ ምን ነበር ትልቅ ሚዚያብ ትልቅ ታንከር መሃል ከተማው ላይ ተተክሎ ይገኝ ነበር ታንከሩ ምንድነው የሚሞላበት አንድ ቀን ውሃና ማር ይበጠበጥና ይሞላበታል አንድ ቀን ወተት ይቀዳበታል ወተት የምትፈልግ እናት ለልጇ ለቤተሰቦቿ ወተት እየቀዳች በነጻ ትወስዳለች ማር የሚፈልግ ማር ይቀዳለታል ማር ይወስዳል አስፋልት ላይ አደባባይ ላይ ኢኽዋን አስቡት ይሄ በነዛ ሰዎች ዘመን የተፈጸመ ተግባር ነው ምንድነው ያደረጉት ሰውን ለሆድ ሰው እንዴት ይጨነቃል ለሚበላው ነገር ሰው እንዴት ያስባል ኡመት መሐመድ ይያለ ይሄ እኮ ነው አስተሳሰቡ የነበረው ለሌሎች የኖሩ ትውልዶች ነው ያለፉት እዚህ ደረጃ ድረስ ነበር የደረሰው የኛ የኡመት መሐመድ ሰለላሁ ዐለይሂ ወሰለም ስልጣኔ ወይም የደረሱበት ሲቪላይዜሽን ዛሬ እነሱ እንደሚያስቡት እንደሚሉት አልነበረም እስልምና ይሄ የኋላ አስተሳሰብን ኋላ ቀር አመለካከትን ይዞ የሄደ ዲን አይደለም ለሰዎች ያሰፈነው ለምድር ያበረከተው ሁሉ ጊዜ ምድር እስልምና በታወሰ ቁጥር ምድር ትናፍቃለች ዱንያ ትናፍቃለች ይሄንን ኸይራት በየትኛውም ታሪክ አልተስተናገደም ኢላ قادوا الامم هؤلاء الخيره الناس እነዛ ምርጥ ትውልዶች እነዛ እስላምን መንሐጅ الحياه አድርገው ያለፉ ሰዎች እስልምናን ይዘው በመሩበት ጊዜ ቢሆን እንጂ ሌላው ዛሬ ከምናያቸው ተጨባጭ ላይ የሚስተናገደው የሚታየው ይሄ መረጋጋት መጥፋት ማለት ምንድነው ይሄ ጦርነት ያኒ ቅታል እልቂት ዓለም ላይ የምታዩት ነው አይደለም የውምየን እጅን ጨፍነህ አይንህን ስትከፍት የሆነ ደም ነው የምታየው ሚዲያ ላይ ገብቶ የሆነ ነገር ስትመለከት የሆነ ህፃን ደም ነው የምትመለከተው የውምየን ያኒ ይፈሳል ይሄ ሰው ተጠውር አገኘው ብሎ ስልጣኔ ላይ ደረስኩ ብሎ ትልቅ ደረጃ ላይ ተሸጋገርኩ ብሎ የሚሰራው ነገር ግን ይሄንን ነው እልቂት ነው ደም ፍሰት ነው ይሄንን ነው አንዱ ስልጣኔ የሚያረጋጋው ሰይድና አቡበከር ስዲቅ ኸሊፈተ المسلمين ተደርገው ሲሾሙ ጦሩን ወደ 11 አቅጣጫ ሲያዙት لا تقتلوا شيخا لا تقتلوا امرأة لا تهدموا كنيسة لا اتركوا رهبانيين سبحان الله ጦር ህፃናት እንዳትገድሉ ሴት እንዳትገድሉ ቤተክርስቲያን እንዳታፈርሱ ለምነታቸው ራሳቸውን ያገለሉ ባህታያኖችን እንዳትነኩ የደረሰ ዛፍ እንዳትቆርጡ ለምግብ ካልሆነ በስተቀር እንስሳዎችን እንዳታርዱ አላግባብ ደም እንዳታፈሱ ከዛስ የመጨረሻው ጠላቶቻችሁን ደግሞ ለሊት እንዳትወሯቸው ይላሉ ለምን ያ አሚር المؤمنين ያ ኸሊፈተ ረሱላህ ለጦርነት ብቁ ያልሆኑ ህፃናትና ሴቶች እንዳይደነግጡ ይላሉ ሱብሃንአላህ ጠላት እንዳይደነግጥ ያ ኢኽዋን F16 ለአንድ ግለሰብ እየተለቀቀ እኮ ነው ያለው يعني الى هذا الحد وصل هؤلاء
እነዚህ የስልጣኔ መገለጫ የስልጣኔ ምሳሌ ነን ብለው የሚያስቡት አካላቶች የሚወስዱትን እርምጃ ተመልከቱት። ለአንድ ግለሰብ ماذا يجري في غزة يعني ይህንና ያንን ታሪክ አስቡት። ጠላት እንዳይደነግጥ ሴትና ህፃናት እንዳይደነግጡ እኮ ነው። ዛፍ ለዛፍ የሚጨነቅ ዲን ነው አይደለም ለሰው ህይወት። ለዚህ እኮ ነው ሁሉ ጊዜ ታሪክ ሲነሳ እስልምና በሰይፍ የተስፋፋ ዲን ነው ይባላል። ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሪሳላቸው ላይ ባደረጓቸው 27 ገዝዋዎች የተገደለው ከሙስሊምም ከከሃዲውም የሞተው ቁጥር 750 አይሞላም። በ23 ዓመት ሪሳላ በ27 ጦርነት 750 ሰው አይሞላም። ለዛውም 300 ሙስሊም ነው 400 ምናምኑ ካፊር ነው። 27 ነብዩ በተሳተፉበት ጦርነት ላይ በ5 ዓመት ኢራቅ ላይ ያለቀውን ህዝብ ታውቃላችሁ። ያኒ በዚች ነፈሉጃን በመሰሉ ከተማዎች ላይ ዋይት ፎስፈረስ እየተለቀቀ እስካሁን ድረስ የሚወለዱ ህፃናቶች ምን እንደሆኑ ታውቃላችሁ። መምኑ አደውሊ በዓለም የተከለከሉ መሳሪያዎችን የስልጣኔ መገለጫ ነን ለሰው ልጅ ሰላምን ልናሰፍነን የሚሉ ግሩፖች ሂደው ህፃናት ላይ ዋይት ፎስፈረስ ለቀው ምንድነው የደረሰው? ያኒ ታሪክ ምስክር ያወጣ ግን ዛፍ እንዳይገደል ህፃናት እንዳይገደል ህፃናት እንዳይደነግጥ የሚያዝ ዲን ነው። ይሄ ነው አኽላቅ الجيش በስነ ምግባር የተሞላ ወታደር ያለበት። የወታደር ባህሪ ምንድነው? አገር ማጥፋት እኮ ነው አይደለም? ان الملوك اذ دخلوا قريه افسدوها وجعلوا عزه اهلها اذله وكذلك يفعلون። ይሄ ነው የወታደር ባህሪ። አንድ ከተማ ከገቡ ከጥቅም ውጭ ያወጡታል። ሴቱ ይደፈራል። ኢራቅ ላይ ስንቱ ጉድ አለፈ። ህፃናቱ ምኑ ከተማ ይሄ የወታደር ባህሪ። ሙስሊሞች ግን ሀገር በወረሩበት የሰው ሀገር ባያዙበት ወቅት ላይ የዚህ አይነት ተግባር ይፈጽማሉ? አበደን አበድ። መቼም ጊዜ ተከስቶም ታይቶም ማይታወቅ አኽላቅ በስነ ምግባር የተሞላ ወታደር የተስተዋለው በእስልምና ታሪክ ውስጥ ብቻ ነው። እስላም የቀረጸው መድረሰት ረሱላህ የነብዩ ትምህርት ቤት ያወጣቸው ትውልዶች ብቻ ይዘውት የያዙት አቋም ነው። ሰይድና ኻሊድ ኢብኑ ወሊድ ሂምስን ሲከፍቱ ሶሪያ ላይ ሮሞችን አስወጥተው ነበር የገቡት። ሮሞቹን አስወጡ። ኻሊድ ቦታው ላይ ተቀመጡ። ልክ እዛ ገቡ። ወዲያውኑ ምን አደረጉ? አገሪቱን ማረጋጋት ነበረባቸው። ሁሉንም ማስተካከሉ። ነን ሙስሊም የሆኑ አካላቶችን ጅዝያ ተቀበሉ። ከተወሰነ ጊዜ በኋላ ካፍሮቹ ወይም ሮሞቹ ኃይላቸውን አጠናክረው ቅዋ ሰብስበው ከተማዋን ሊወሩ መጡ። የዚህ ጊዜ ሰይድና ኻሊድ ሲያዩት ሮሞች ከፍተኛ ጦር ነው ይዘው የመጡት። ምናልባት የኻሊድ ኃይልና የያዙት ጦር ካለው ጦር ጋር የሚመዛዘን ስላልነበር ማፈግፈግ ስትራቴጂ ነበር። ከተማዋን ለቀው ወጥተው ኃይላቸውን አጠናክረው እርምጃ ለመውሰድ አሰቡ። ያን ነገር ለማድረግ ሲያስቡ ግን ምንድን ነበር ያደረጉት? ሰይድና ኻሊድ ህዝቡን ሰበሰቡና ነን ሙስሊም የሆኑትን አካላቶች ከእስልምና እምነት ውጭ ያሉትን ጂዚያ የከፈሉትን ሰዎች የከፈላችሁትን ጂዚያ ተቀበሉ አሏቸው። እንዴ ለምንድን ነው ከወሰድክ በኋላ ለምን ትመልስልናለህ አሏቸው። እኛ ገንዘባችሁን የወሰድነው የእናንተን ደህንነት እናስጠብቃለን ብለን ነው። አሁን ከተማውን ለቀን ስለምንወጣ የእናንተን ደህንነት ማስከበር ስለማንችል የእናንተን ገንዘብ አግባብ መብላት የለብንም አሏቸው። ይሄ ነው እምነታችሁ የሚያዘው? ይሄ እምነትማ የሚገባን እምነት ነው። ከእርሶ ጋር ሻሃዳ ሰጥተናል፣ ከእርሶ ጋር ቆመና አገሩን እንመልሳለን አሏቸው። ሰው እስልምናን ተቀብሎ ያ ከሃዲ ሁሉ እምነቱን ይዞ የመጣውን ጠላት አብረው ተከላከሉት። አላህ ስራቸውን ይወድላቸውና አኽላቅ ያኒ አበቃ እንኳን አይደለም ጅዝያ የከፈሉትን ያለ ንብረት ዘርፎ ሀብት ንብረት ወርሶ የሚወሰድ እርምጃ ነው። ጠላት እኮ ነው። ግን አይደለም እስልምና ያስተማራቸው ይሄን አይደለም ስልጣኔው። ይሄ አይደለም መልእክቱ። ሪሳላው ይዘውት የመጡበት ሪሳላ ረህማን ነው ሊያሰፍኑ የመጡት። ለሰው መረጋጋትን ሊፈጥሩ ነው የመጡት እንጂ በሰው ሐያት ውስጥ ፈውዳን ለመምጣት አይደለም የመጡት። በሰይድና ዑመር ኢብኑ አብዱል አዚዝ ዘመን የተከሰተ ሌላ ነገር አለ። የዑመር ኢብኑ አብዱል አዚዝ ወታደሮች ሰመርቀንድ የምትባለው ቦታ ሩሲያ አካባቢ ሄደው ይከፍታሉ። ሰመርቀንድ ሲከፍቱ የጂሃድን ህግ ሳያሟሉ ሳይከተሉ ነው። የጂሃድ ህግ 3 መሰረታዊ ነገሮችን ተከትሎ ነው የሚሄደው አይደል? መጀመሪያ ሰዎቹ እስልምና እንዲቀበሉ ይጠይቃሉ። ከጦርነቱ በፊት ከተቀበሉ አህለን ወሰህለን የሚቀበለው ይቀበላል። ካልተቀበሉስ እስልምናን ሳይቀበሉ በእስልምና አስተዳደርና ስርዓት ውስጥ እምነቱን ያኒ ጅዝያ እየከፈሉ ሊኖሩ ሁለተኛው ስምምነት ነው። ይሄንን ሁለቱን ከከለከሉ ግን
ሪሳላው መድረስ ስላለበት መልእክቱ ለማህበረሰቡ ደርሶ የሚቀበለው ተቀብሎ የማይቀበለው ረፍት አድርጎ በስርዓት መኖር ስላለበት ኃይል ተጠቅመው ጦርነት ያውጃሉ። እነዚህ ጦር ግን ሰመርቀንድ ላይ ሲገቡ ይህንን እስሉብ ሳይከተሉ ሶስተኛው ደረጃ ላይ ደረሱ። ሰዎችንም እስልምና እንዲሰልሙ ሳይጠይቋቸው ጅዝያ የሚከፍሉ እንደሆኑ ጥያቄ ሳይቀርብላቸው ወታደራዊ ኃይልን ብቻ ተጠቅመው ከተማዋን ተቆጣጠሯት። እዛ ውስጥ ያለው የዛች ሰመርቀንድ የነበረው ጳጳስ ቄስ የሙስሊሞችን የጂሃድ ህግ ያውቃሉና እድሉ ሳይሰጠን እንድንሰልም ሳንጠየቅ ጅዝያን ከፍላለን ተብለን ታንጠየቅ ሶስተኛውን አማራጭ ወስደው በኃይል ተጠቅመውብናል። ለአሚራቸው ደብዳቤ ልካለሁ አሉና ለዑመር ኢብኑ አብዱል አዚዝ ከሰመርቀንድ ደብዳቤ ላኩለት። ያንተ ወታደሮች መብታችን ሳይከበር የጂሃድን እድል ሳይሰጡን እስልምና እንደምንቀበል ሳንጠየቅ በእምነታችን ጸንተን ግብርን ከፈለን የሚለው ሳንጠየቅ ሶስተኛውን አማራጭ ተጠቅመው ወረውናል አሏቸው። ደብዳቤው ለዑመር ኢብኑ አብዱል አዚዝ መልእክተኛ ይዞላቸው መጣ። መልእክተኛው መዲና ላይ ሲመጣ መዲና ሲገባ መስጊድ ተመለከተ። ቤተ መንግስቱ ይሆናል አለና ወደዛ ሲሄድ ሰው ይገባል ይወጣል። ይሄ ነው ቤተ መንግስቱ ሲላቸው ወራ አይደለም። ምንድነው ታዲያ ይሄ መስጊድ እንዴ? መስጊድ ማታቅ ምን ያላቅ ምንድነው ዲን የሰመርቀንድ ሰዎች ዲን ያለኝ ይላቸዋል። ስለ እስልምና ሲነግሩት ልቡ ይሳባል። እስልምና ሸሃዳ ይሰጣል ሰውየው እዛው ላይ። ታዲያ ፕሬዝዳንቱን የት ነው ማገኛቸው? አሚር አልሙእሚን ማለት ነው። አዎ ቤታቸው በዚች ጀርባ ስትሄድ ታገኘዋለህ። እዛች አንዲት የጭቃ ቤት አለች አሉት። መርሐባ ብሎ መልእክተኛው ወደዛ ሲሄድ ቅድም እንዳልኳችሁ እናታችን ፋጢማ ቢንት አብዱል መሊክ ኢብኑ መርዋን ጭቃ ታቦካለች። ዑመር ኢብኑ አብዱል አዚዝ ቤት ይመርጋሉ፣ የተቀደደን ይደፍናሉ። ሰውየው አይ ሰዎቹ ምልክት ሲሰጡ ተሳስተዋል ማለት ነው ብሎ ይመለሳል። አረ የሰጣችሁብኝ ቦታ ያሉ ሰዎች ሌሎች ናቸው። ምንድናቸው? እንደዚህ አይነት ሰው ነው ያለው። እሱ ራሱ ነው አሚር አልሙእሚኑ ይሉታል። ጭቃ የሚያቦካው መጣ። ወንድ አጅነቢ ሰው ሲመጣ ስታይ ፋጢማ ቢንት አብዱል መሊክ ኢብኑ መርዋን እጇን ተጣጥባ ወደ ቤት ገባች። ምን ይዘህ መጣህ ያ ረጁል ብለው ጠየቁት። ዑመር ኢብኑ አብዱል አዚዝ ደብዳቤውን ሰጣቸው። ደብዳቤውን ሳይወጥ ዑመር ወዲያውኑ ቀለም እስክሪብቶ መጻፊያ ስጡኛሉና ሌላ ወረቀትም አይደለም ያመጡት። ጀርባው ገለበጡና النصب قادين يعني من امير المؤمنين عمر بن عبد العزيز الى اميره الى سمرقند النصب قادين ከዑመር ኢብኑ አብዱል አዚዝ የሙእሚኖች አሚር ለሰመርቀንድ ላለው አሚሩ በመሐከላችሁ ሰዎች የመረጡት አንድ ዳኛ ምረጥና ፍርድ ይፈረድ፣ ፍርድ ተቀመጡ ብለው ዑመር ደብዳቤ ላኩና ፊርማቸውን ፈረሙ። ያችኑ ደብዳቤ ሰጡት ይዟት የመጣው ወላሂ ያሉ ሰውየው እኔ መቼም የላኩኝ ቄስ አያምኑኝም ብዬ እንጂ እቺ በጀርባ የተጻፈች ቃል ይሄንን ያንን አረምረመል ጀራር የሆነ ያንን ያክል ክፍለ ጦር ከከተማ ታወጣለች ብዬ አላስብም። ግን መቼም ላድረስላቸው ይሉና ወስዶ ለቄሱ ሲሰጣቸው እቺ ምን ትሰራለናለች አሉ። ሄዱና ግን እስቲ የሚለውን እንስማ ብለው ለአሚሩ ሰጡት ደብዳቤውን። ከመሐከላችን የምትፈልጉትን ሰው ጉዳያችን እንዲያይላችሁ ምረጡ ተባሉ። አንድ ሙስሊም ሰው መረጡ። መጀመሪያ ጦሩ ከከተማ ይልቀቅ ተባለ። ወደ ነበረበት ይመለስ ተባለ። ጦሩ ከከተማ ለቀቀ። ከዚህ በኋላ እድሉን እንስጣችሁ ተባሉ። ተሰልማላችሁ፣ ጅዝያ ትከፍላላችሁ ወይስ ጦርነትን ትመርጣላችሁ ተባሉ። ጦሩ ተኮሮ ከከተማ እንዴ እንደዛ አይነት ዲን እቻ አንድ ደብዳቤ አሚራቸው ጦር የሚያስወጣው ይሄንማ ያልተከተል ሌላ ምን እንከተላለን? ሸሃዳ እንሰጣለን፣ እናንተው ጋር እንገባለን አሉ። ይሄንን አድል፣ ይሄንን ፍትህ፣ ይሄንን አይነት አኽላቅ የተሞላ ወታደር በአንዲት ጀርባ የተጻፈች ደብዳቤ ተቀብሎ ከተማ የሚለቅ ወታደር ምን ብለን እንዋጋለን? ከዚህ የበለጠ ምን እንማራለን? እጃችንን ሰጥተናል፣ እምነቱን ተከትለናል፣ አምነናል ብለው ሸሃዳቸውን ሰጡ። أخلاق الجيش يوتادر سنة مقبار يتستوالبت إلا في هذا الجيش الإسلام. بس لمنا تاريخ ينورت وتادروش لا يبتشار متشم لذي كونه صلاح الدين الأيوبي نزا مسجد الأقصى يرقاقطوت يدنسوت يعطفوت يوردوت يقدلوت عمير سايقل يسكروت نسوج بطور دلاد رقواتشو سيقبو صلاح الدين الأيوبي من دنيا يراجو بسلام منور ميفلق منور يشلال بسلام يسرات وسط مت የሆነ ሰው ወደ ሀገሩ መሄድ ይችላል። የምትፈልጉትን ምረጡና እናንተ የሰራችሁትን አንሰራም ነበር ያሏቸው። ከከተማው ሲወጡ ቤተ ክርስቲያን ውስጥ የነበረውን ሀብት ሳይቀር ይዘው ሲወጡ ሲያዋቸው ይሄንን ማትወስዱም አሏቸው። እዚች ምድር ላይ የሚኖሩት የፍልስጤም ክርስቲያኖች ንብረት ስለሆነ የነሱን አትነኩ፣ የራሳችሁን ሐቅ ብቻ ይዛችሁ ውጡ ነበር ያሏቸው። ለነዚህኞቹ መብት ይታገራሉ። ለዚህ እኮ ነው ሸይኽ አልእስላም አህመድ ኢብኑ ተይሚያ ተታሮች ጋር ባደረጉት ጦርነት ላይ ተታሮችን አሸንፈው እስረኛ ልውውጥ ሲያደርጉ እስረኞቹ ሙስሊምም ክርስቲያንም ነው የታሰረው ተታሮቹ ጋር። እነዛኞቹ ያኒ
ዝም ብለው ምንም የሚገዙት የማይታወቁት ናቸው አይደለም ጣዖት አምላኪ ናቸው ሙስሊሞቹን ለቀቁላቸው ክርስቲያኖቹን አንመልስም አሏቸው አይ እምነታችን አህለል ኪታቦችን የሚያዘን ይሄን አይደለም እነሱንም ክርስቲያኖችንም እስረኞች ካለቀቃችሁ የእስረኛ ልውውጡን አናጸድቅምና አጠቃላይ አረብ እስረኞችን ሙሉ ልቀቁ እስረኞቻችሁን እንመልሳለን አሉ ኢብኑ ተይሚያ ረህመቱላህ ዐለይሂ هذا هو الاسلام የሌሎች መብት የሌሎች እኩልነት የሌሎች መረጋጋት ይሄ ነው እስላማዊ ወታደር በታሪክ ላይ ይሄንን አምን ነው ይሄንን استقرار ነው ይሄንን መረጋጋት ነው መፍጠር የቻለው ይሄ ነው ታሪካችን ባጭው ዛሬ ያለውን ተጨባጭ ትናንት የነበረውን አህዋል እናንተው ይወት ፈትሹት ምንድነው ያለው አህዋል ለዚህ ኮነ ልክ የሰይድና አቡበከር ወሲያ ይሰሙት ኻሊድ لا تقتلوا رهبانيين ባህታያኖችን አትግደሉ የሚል መልእክት ነው የተላለፈው አይደለም ባህታያኖችን አትግደሉ የሚለው መልእክት ስለነበር ሰይድና ኻሊድ ሁለት ባህታያኖችን አገኟቸው አንደኛው ናፊዕ ይባላል አንደኛው ሲሪን የሚባል ባህታይ ናቸውና ሊገሏቸው ካሉ በኋላ የሰይድና ዑመር የሰይድና አቡበከር ስዲቅ ኸሊፋው ትእዛዝ ትዝብሏቸው ኻሊድ መግደላቸውን ትተው አሚራችን እናንተን እንዳንገላ አዘውናል አሏቸው እነዛ ሰዎች ሸሃዳን ሰጡ አስቡት እንደ ጦርነት እንደተገኙ ሰው ኻሊድ ገለዋቸው በነበር ምን ሊፈጠር እንደሚችል ሰልመው ግን ምን ተፈጠረ በታሪክ ላይ የነዛ የሁለት ሰዎች ልጆች ለእስልምና ባለውለታ ሆነዋል ናፊዕ ዑቅባ የሚባለው ልጃቸው ወለዱና ዑቅባ ኢብኑ ናፊዕ ፋቲህ አልአፍሪካ አፍሪካን የከፈተው ታላቁ መሪ የሙስሊሞች አሚር ዑቅባ ኢብኑ ናፊዕ ነው አባቱ ባህታዊ የነበሩት ሲሪን ማንን ወለዱ ኢብኑ ሲሪንን ወለዱ ኢብኑ ሲሪን በተፍሲር ህልም በመፍታት የሚታወቀው ታላቁ ዓሊም ወይም ደግሞ ታላቅ ሰው ኢብኑ ሲሪን አባቱ ባህታዊ የነበሩ ሰው ናቸው ሰይድና ኻሊድ ጦርነት ላይ አግኝተዋቸው የኸሊፋውን የአቡበከር ትእዛዝ አስታውሰው ሌሎችን አማይ ለምነት ራሳቸውን ያገለሉ ሰዎችን አትግደሉ የሚለውን ወሲያ አምነው የለቀቋቸው ሰዎች በታሪክ ላይ ትልልቅ መሆን ይቻሉ ሰዎችን ፈጠሩ እስላም ይሄው ነው መልእክቱ በጥቅሉ ምንድነው ለና የፈለግነው ቅድም እንዳልኳችሁ እስላም ለዓለም ያበረከተው አስተዋጽኦ ለምድር የጣለው አሻራ ጥሎት ያለፈው ለስልጣኔ ያደረገው አስተዋጽኦና በስልጣኔ ላይ የነበረውን ቦታና ደረጃ አስቡት ሁልጊዜ ስልጣኔ ሲታሰብ አንደሉስ ይታሰባል ስፔን ሁልጊዜ ስልጣኔ ሲታሰብ አሲመተ الخلافه የሆነችው አሲመተ الحضاره ባግዳድ ይታሰባል የነበሩት ነገር አስቡት ሲቪላይዝድ የነበረ ማህበረሰብ ነበር የነበረው ይገነባቸው የነበሩት ሙስተስፋዎች ሆስፒታሎች ይገነባቸው የነበሯቸው ዩኒቨርሲቲዎች ትምህርት ቤቶች በጣም በሚገርም መልኩ በዘመናችን ያልታዩ ያልተስተዋሉ እንዴ በኸሊፋዎቹ ዘመን የተፈጠረው ነገር ታውቃላችሁ ባግዳድ ላይ ሆስፒታል ለመስራት ሃሩን አልረሺድ ምንድን ነበር ያደረጉት ሃሩን አልረሺድ አላህ ስራቸውን እንደደላቸውና ልክ እንትን ሆስፒታል ሊገነቡ ሲፈልጉ መጀመሪያ የሰሩት ምንድነው ባግዳድ ላይ ምን አረጉ መሰላችሁ አራቱም ሰሜን ምዕራብ ምስራቅ ላይ በአራቱም የምድር አቅጣጫዎች አራት ቦታ ላይ ስጋ አስቀምጧሉ ፍሬሽ ስጋ ትኩስ ስጋ ቆራርጣቸው አስቀምጡታሉ ቀድሞ የበሰበሰበት ቦታ አየሩ ንጹህ አየር አይደለም ለበሽተኞች ተስማሚ አይደለምና ሁለት ቀን ሶስት ቀን ሲቆይ ስጋው ምንም ሳይሆን የቆየበት አካባቢ ላይ እዚህ ላይ ሆስፒታል ገንባሉ ሃሩን አልረሺድ ፈክሩት ይኸው አየሩ ተስማሚ ሆነ ለበሽተኞች ሙናሲብ ይሆን አየር ፍሬሽ እንደዚህ ጠብቆ ማቆየት የሚችል አየር ላይ ይገነባል ሆስፒታሉ ውስጥ ምን አለ ሆስፒታሉ ውስጥ ፏፏቴ አለ አትክልት ግሪን ኤሪያ አለ ሙባሽሮች አሉ ለአንድ በሽተኛ አንድ ዶክተር ይመጣል ሁለትና ሶስት አስተናጋጆች አሉት በሽተኛውን እየመጡ ትሪት የሚያረጉት በምንድነው ትሪትመንቱ መሰላችሁ የሚሰጡት የነበረው ትሪትመንት በሽተኛውን መተው ስራቸው አንዲት ነገር ብቻ ናት ይመጡና ማሻአላህ ዛሬ ደግሞ እንዴት ተሽሎሃል በጣም አምሮብሃል ተስማምቷል ብሬኖሽ ነው ይሄን አምሮ እቺን ብቻ የሚሰሩ ሰዎች አሉት ኻዲሞች ያ የዚህ አይነት ከአውሮፓ ለህክምና ይመጡ ነበር እዛ ቦታ ላይ ከአውሮፓ ምክንያቱም ትክክለኛ የተሻለ ህክምና የሚገኝበት ቦታ በሽተኛ ሳይፈልግ ምግብ እንዲበላ የሚደረግበት የተለያየ ምግብ አይነት ነው ምሁር ቁርስ ራት ምሳ የሚቀርብለት በተለያየ አይነት ተነው የተለያየ ቦታ ላይ ይሄ እንግዲህ የተሰራው ሃሩን አልረሺድ እንደምታቋቸው ዳመናውን ተመልክተው ወደ ሰማይ ከፍ አድርገው يعني يا سحاب شرقي او غربي امطري حيث ما شئتي سياتيك خراجك الي አንቺ ዳመና ወደ ፈለግሽበት አቅጣጫ ተንቀሳቀሺ ወደ ምስራቅም ወደ ምዕራብም ሂጂ የፈለግሽበት ቦታ ላይ ዝናብን ዘንበሽ አዝርዕተን አብቂ خراجሽ የምርትሽ ውጤት ግን የሙስሊሞች ሐቅን ጠብቃ ዘካ ሁና ትመጣኛለችና ለሙስሊሞች ትውላለች ዳመናን ሙኻጠብ ያደርጉ ነበር እዛ ደረጃ ድረስ ነበር የደረሱት ይሄ هذا هو حضارتنا من روايح حضارتنا የታሪካችን ትልቅ እንደምታ
የስልጣኔያችን ትልቅ መገለጫ እስልምና በስልጣኔ ላይ ወይም ለስልጣኔ ያበረከተው ትልቅ አስተዋጽኦ ዓለም ላይ ጥሎት ያለፈው ስልጣኔ እንግዲህ እነዚህንና መሰል ስርዓቶችን ስናይ አሁን ያለው ተጨባጭ ላይ እዩትና የሰለጠኑት ምዕራባውያኖችና ትናንት የእስልምና ታሪክን ተመልከቱት ከ400 ዓመት በፊት የነበረው ታሪካችንን ማንነት